ሰላም ጤና ይስጥልን የተወደዳችሁ የከፋ ቴሌቪዥን ተመልካቾች እንኳን ለካፈቾ ብሔር ዘመን መለወጫ ለማሽቃሬ ባሮ በሰላም አደረሳችሁ። ማሽቃሬ ባሮ አከባበር ስነ ስርዓት ላይ ነው የምንገኘው። በቀደምት ነገስታት መናገሻ ስፍራ በሆነው በቦንጌ ሸምበቶ ላይ ሆነን የ2018 ዓመተ ምህረትን የማሽቃሬ ባሮን እያከበርን ነው የምንገኘው። ታዲያ በዚህ በዓል ባህላዊ ይዘቱን የጠበቀ አለባበስ ያመጋገብ ስነ ስርዓት የመጠጦች ባህላዊ ጭፈራዎች ሙዚቃዎች እንዲሁም የካፈቾ ብሔር መገለጫ የሆኑ ነገሮች ሁሉ የሚዘከሩበት ልዩ ታላቅ በዓል ነው ማለት ነው። እንግዲህ መስከረም ወር ከገባ ጀምሮ ከከተማ አስተዳደሮች ከወረዳዎች እንዲሁም የተለያዩ ቀበሌዎች ላይ ሲከበር ቆይቶ ዛሬ ላይ በጉጉት ሲጠበቅ የነበረው የማሽቃሬ ባሮ በቦንጌ ሸምበቶ ላይ እየተከበረ ነው የሚገኘው። በዚህ በዓል እንግዲህ የብሔሩ ተወላጆች ብቻ ሳይሆን ከህፃን እስከ አዋቂ የእድሜ ደረጃ የሚገኙ የህብረተሰብ ክፍሎች እንዲሁም ከአጎራባች ዞኖች የተገኙ የክብር እንግዶችን ተገኝቶ በዓሉን በደመቀ ሁኔታ እያከበሩ ነው የሚገኘው። እኛም ደግሞ ከዚህ ከተለያዩ ስፍራ ከአጎራባች ዞኖች ከመጡ እንግዶች ጋር እንዲሁም ከብሔሩ ተወላጆች ጋር ቆይታ እያደረግን በዓሉ ምን ይመስላል እንዲሁም ይህ በዓል ደግሞ ማህበራዊ መስተጋብርን ከማስፋፋት አንፃር አንድነታችንን ከመግለጽ ከማስፋፋት አንፃር ምን አይነት ሚና ይኖረዋል ስንል ቆይታ የምናደርግ ይሆናል። ፕሮግራሙን አዘጋጅቼ በማቅረብ እኔ ጽዮን ታደለ በካሜራው በኩል አቤል ተስፋዬና ሌሎች የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ የምናደርግ ይሆናል። አብራችን ቆዩ። በድጋሚ እንኳን ለ2018 ዓመተ ምህረት ለካፈቾ ብሔር የዘመን መለወጫ ማሽቃሮ በሰላም አደረሳችሁ እያልን ከአጎራባች ዞን ከመጡ እንግዶች ጋር ቆይታ የምናደርግ ይሆናል። እስኪ እንተዋወቅ። ማን ልበል? ኬት ነው? ከበንች ማጂ ከበንች ሸኮ ዞን ከጊዲ በንች ወረዳ ካፈቾ ብሔረሰቦች ነን። እንደ አንድ አካባቢ ነዋሪ እንደ አጎራባች ክልል ታዳሚ ምን ይመስላል በዓሉን? ምን ተሰማዎት በዚህ በዓል በመታደሙ? አዎ በዓሉ በጣም ደስ የሚል ነው፣ እግዚአብሔር ይመስገን። እና ደስ በሚለው አንደኛው ላይ እኔ መናገር የሚፈልገው 14 ዓመት የቆየው አይቻልም የተባለው አባይ ወንዛችን ተገድቦ አንደኛ በመመረቁ ሁለተኛ ዱሮ 120 ምናምን ዓመት የቆየው የጋኪ ሸሪቾ መቀመጫና ዘውድ አንድ በመግባቱ ሶስተኛ ደግሞ የካፈቾ ብሔር ብሔረሰብ ተበታትኖ የነበረው ህዝብ አንድ ላይ ተሰብስቦ አጎራባች ዞኖች ሌላ ብሔር ብሔረሰቦችን ጠምሮ አንድ ላይ በመዋላችን በጣም ደስ ይለኛል። በጣም ስሜቴ ነው የምናገረው። እሺ አመሰግናለሁ። እንተዋወቅ። ኬት ነው? አበበች ፈራው እባላለሁ ከአዲስ አበባ ዩኒቨርሲቲ ቅርስ ተንከባካቢ ነኝ። ከዛ ነው የመጣሁት። ቅርሱን ይሄንን ክራውኑንና ዘውዱን ይዤ ነው የመጣሁት። እንግዲህ እንደ አጠቃላይ ካፈቾ ብሔር የዘመን መለወጫ ማሽቃሮ አከባበርን በተመለከተ እንደው ምን ታዘቡት? ምን አይነት ስሜት ተሰማው? በጣም ነው ደስ ያለኝ። በጣም ነው ደስ የሚለው። ህዝቡ ሰው አክባሪ ነው። ብሔራቸውን በጣም እንትናቸውን አክብረው የብሔር አለባበሳቸውን በስርዓት ነው የመጡት። በጣም ነው ደስ ያለኝ። እሺ ለጊዜዎት እጅግ በጣም ነው ማመሰግነው። በቅድሚያ እንኳን አደረሶት እያልኩ ስምና የመጡበትን ቦታ እስቲ አስተዋውቁ። እሺ ያው እኔ የባህላዊ ምክረቾ ከሰባቶቹ ውስጥ አንዱ ነኝ። ያው በምክረቾ ማይረግ ስሜ ቡንደራሻ መለሰ መሸሻ ነው የሚባለው። ያው የካፈቾ ምክረቾ አባል ነኝ እና የዛሬን በዓል አስመልክቶ እውነት ለመናገር እጅግ በጣም ደስ የሚልና ታሪካዊ በዓል ነው። ይኸውም አንደኛው ከ128 ዓመት በፊት የኛ የንግስናችን የንጉሳችን
ዘውድ የነገስታቶቻችን ዘውድና ዙፋናቸው የኢትዮጵያ መንግስት ፈቅዶልን ልጆቻችንም ጠይቀው በተለይ ይሄኛው መንግስት ፍቃዱ ሆኖ ከዚህ በፊትም እኔ ለመጠየቅ ሁሉ አቅርቤ ጥያቄ ሁሉ ካቀረቡት ሰዎች ውስጥም አንዱ ነበርኩኝ። በጣም የሚገርመው በታሪክ አጋጣሚ ሂደንም ነበር በቀድሞ ጠቅላይ ሚኒስትሩ በነበሩበትም ጊዜ ጥያቄ አቅርበን ነበረ። ያኔ ያው አይሆንም የኢትዮጵያ ቅርስ ነው የምታስቀምጡበት ቦታ የለም ተብሎ ነው ተመልሰን የመጣ ነው። ዛሬ ግን አንደኛ እግዚአብሔር ፈቅዶ፣ ሁለተኛ እጅግ በጣም ለህዝብ የቆመ ህዝብን የሚደግፍ ህዝብን የሚወድ መንግስት በመኖሩ መንግስታችን ፈቅዶልን ዛሬ እንዲህ ባማረ በደመቀ የናፈቀው ህዝብ ዘውዱን ወርቁን ለማየት የናፈቀው ህዝብ በተገኘበት በደመቀና ባማረ መልኩ መከበሩ አንደኛ እጅግ በጣም ለየት ያደርጋል ለኔ። ሁለተኛ እንደ አገር ደግሞ የህዳሴ ግድብ ተጠናቆ በተለይ የውጭ ሀገር ጫና ተቋቁመን ኢትዮጵያ በራሷ ደግሞ የሚገርመው የዓለም የተባበሩት መንግስታት የጸጥታው ምክር ቤት አጀንዳ 10 ጊዜ አጀንዳ የሆነው የህዳሴ ግድባችን ተጠናቆ ለዓለም ተመርቆ ባበሰርንበት ማግስት መከበሩ እጅግ ለየት ይላል ብዬ ገምታለሁ። ይሄ ብቻም አይደለም። ወንድም የዞን የጎረቤት የሸካ የሸኮ የቤንች የዳውሮ የኮንታ የጅማ የኦሮሚያ እንዲሁም ደግሞ የከምባታ ወንድም ህዝቦቻችንም ጭምር መጥተው በዓሉ የጋራችን ነው የኛም ነው ብለው አብረን በማክበራችን እኔ በጣም ዳግም ተወለድኩ ብል አላጋነንኩም። ፈጣሪ በሚያውቀውና ይሄ ነው እንግዲህ ለኔ ልዩነቱ። እንደዚህ አይነት በዓላትን እንግዲህ ከአጎራባች ዞኖች ጋር ተሰብስቦ በአንድ ላይ በማክበር ማህበራዊ አንድነትን ከማጠናከር አኳያ ህብረ ብሔራዊነታችንን ከማሳወቅ አኳያ እንደው ምን አይነት ፋይዳ አለው ብሎ ያስባሉ? አዎ ከእንግዲህ አሁን በዚህ ውለናል። ከዚህ በተጨማሪ ሌላ የኛ ብሔረሰቦች ብዙ የቀርባሉ። ከቤንች ሸኮ ዞን ውስጥ ጋምቤላ ውስጥ አዲስ አበባ ከውጭ ሀገርም ጭምር ያሉትም እንዲመጡና ሌላ ብሔረሰቦች ጎረቤቶችንም ጨምረን በደስታ አስተዋጽኦንም ጭምር ይዘን እንደገና እግዚአብሔር በሰላም ለመጪ ዓመት አድርሶን ተሰልፈን እንድናሳይ ነው የምፈልገው። እንደዚህ አይነት በዓል እንግዲህ የማህበራዊ መስተጋብርን ከማስፋፋት አኳያ ምን አይነት ፋይዳ አለው ብሎ ያስባሉ? እንዲሁም ደግሞ ከአጎራባች ዞኖች ጋር እንዲሰብሰብ ብሎ ሲከበር ያለው ስሜትስ ምን ይመስላል? በጣም ጥሩ ነው። ከአጎራባች ጋር መገናኘት ጥሩ ነው። ግን ህዝቡ እንትኑን ጠብቆ ነው ያለው፣ ባህሉን ጠብቆ ስላለ አሁን ሲመጡ ያየዋቸው በጣም ባህላቸውን ጠብቀው የመጡ ሰዎች ናቸው። በጣም ነው ደስ የሚለው። እኔ ለአምስተኛ ጊዜ መምጣቴ ነው። መጀመሪያ እንደዚህ ንጉሱ ያየሽውን አልባሳት የለበሱት እሱን ሰርቼ አልብሻቸው ነው እንትን ያልኩት። አሁን ከዛም ደግሞ ድጋሚ ሙዚየሙን ለማደራጀት መጥቼ ነበረ። ሙዚየሙን አደራጅቼ ነው የሄድኩት። ከዛም በኋላም እንደዚሁ ለበዓል ሙዚየም ቀን ተብሎ መጥተን ነበረ። አሁን ደግሞ ይኸው አመሰግናለሁ። አዎ እርሶም ቀደም ሲል እንዳነሱት ከአጎራባች ዞን ተገኝተው እንግዶች ይህን በዓል እየታደሙ ነው የሚገኙት። እኛም ደግሞ በዚህ ፕሮግራማችን ከነሱ ጋር ቆይታ አድርገን ነበርና ይህን በዓል እንግዲህ እንደዚህ በአንድነት ከአጎራባች ዞኖች ከመጡ ብሔረሰቦች ጋር በጋራ ማክበር ማህበራዊ መስተጋብርን ከማስፋፋት አኳያ ያለው ፋይዳ እንዴት ይገለጻል? ምን ይመስላል? በጣም እኛ አሁን አንደኛ ይሄ ትልቅ የህዝብ ፌስቲቫል ነው። የህዝብን አንድነት ያጠናክራል። ህዝባዊ መሰረት ይኖረዋል። አሁን ከካምባታ ጀምሮ አገር አቋርጠው ሲመጡ የካምባታን ህዝብ ወክሎ ነው። እዚህ ያለው የከፋ ህዝብ ደግሞ ካምባታ ወንድሜ ብሎ ነው የሚይዘው። የሸካ ህዝብ እንደዚህ ንጉሱን ይዞ አብሮ በጋራ ሲመጣ
እዚህ ያለው ህዝብ የሸካ ወንድሞቻችን ብለው ህዝብ ለህዝብ ያለው መስተጋብር እጅግ በጣም ይጠናከራል። እንዳውም ሊጠናከር ሊበረታ የሚገባ ጉዳይ ነው። እንደውም ለቀጣይ የኮንታም የወላይታም የሲዳማም ወንድሞቻችን አብረው እንዲመጡ ቢጋበዙ በዞንም በኩል ቢጋበዙ እነሱም ቢመጡ የበለጠ አንድነታችን ይጠናከራል እንጂ ምንም የሚጎዳ ነገር የለም። የህዝብ ትስስርን ያጠናክራል ብዬ ነው እኔ የሚገምተው። ይሄ በዓል እንግዲህ ባህላዊ ይዘቱን በጠበቀ መልኩ ከትውልድ ወደ ትውልድ እንዲሸጋገር ከባለድርሻ አካላት ምን ይጠበቃል? ወጣቱ ትውልድስ ይህንን ከማስቀጠል አኳያ ምን ማድረግ አለበት ብሎ ያስባሉ? አው እኛ ወጣቶችንም ጭምር ትውልድም እንደገና ላልመጡትንም እንደገና ቀስቅሰን ወጣቶችንም ጨምረን በገንዘብም ሆነ በአቅም በተለያየ ነገር ጨማምረን እንድንውል ነው የሚፈልገው። እንደው ከዚህ በፊት ቀደም ሲል አውርቶኛል ታድሜ ያውቃለሁ ብለዋልና የዘንድሮውን በዓል እንደው ምን ለየት ያደርገዋል ብሎ ያስባሉ? በእውነቱ በጣም ይለያል። የዘንድሮ በጣም ህዝቡ እንዳለ ከልቡ ነው የወጣው። በጣም ነው ደስ የሚለው። በጣም እንዳጠቃላይ ይህ ባህል ተጠናክሮ ባህላዊ ይዘቱን በጠበቀ መልኩ ለቀጣዩ ትውልድ እንዲሸጋገር ከባለድርሻ አካላት ምን ይጠበቃል ብለው ያስባሉ? አዎ እንግዲህ ይሄ በዓል በዚህ ተበልቶ እንዲህ አድርገን መለያየት የለብንም። በእርግጥ ህዝባዊ መሰረት ይዟል። እንደከፋ አሁን ታች ገጠር ቀበሌ ቢኬድ ሁሉም ያውቃል፣ ባህሉንም ያውቃል ያከብራልም። ግን የበለጠ ተጠናክሮ ህዝባዊ መሰረት ይዞ ትውልድ ተሻጋሪ እንዲሆንና እኛም ደግሞ እንደ ካፈቾ ማህበረሰብ እንደ ካፈቾ ዓለም አቀፍ እውቅና ተሰጥቶን በዩኔስኮ ተመዝግቦ ይሄ በዓል ዓለም አቀፍ በዓል እንዲሆን ነው። ለምን ታሪካዊ የሆነ ቅርስ አለን። እኛ ታሪካዊ የሆነ ህዝቦች ነን። ታሪክ ያለን ህዝቦች ነን። ትክክለኛ ደግሞ ቱባ ባህል ያለን ህዝቦች ነን። ይሄ ታሪክ ያለው ማህበረሰብ ባህሉ፣ ክብሩ፣ ግርማው፣ ሞገሱ በጣም ከለርፉል የሆነ ነገር በሙሉ ትውልድ ተሻጋሪ መሆን አለበት። ትውልድ ተሻጋሪ እንዲሆን ደግሞ ምን መደረግ አለበት? በዩኔስኮ መመዝገብ መቻል አለበት። መንግስትም በዚህ ጉዳይ ላይ ድጋፍ እንዲያደርግ የቱሪስት መስህብ ሆኖም ስለሚያገለግል የመንግስት አካላት የሚመለከታቸው ክፍሎች እኛም እንደ ባህል ምክር ቤት መንግስት ብቻ ሳይሆን እኛም እንደ ባህል ምክር ቤት መስራት የሚገባንን በአግባቡ ሰርተን ለትውልድ ተሻጋሪ ማድረግ አለብን የሚል ነገር አለኝ። ለኔ የእንኳን አደረሳችሁ መልእክትም ካሎት ቀረ የሚሉት ሀሳብ ካሎት እድሉን ሰጥቼዎታለሁ። አዎ የቀረ የለም። እንግዲህ የቀረው ያው እኔ በጣም አመሰግነው እኛ መተንም አናቅም ድሮ ተበታትነን ነበረ። ድሮ አያቶቻችን ነው ከዚህ ሂዶ ወደ ቤንች ሸኮ ዞን ወለዱ፣ እነሱ ሞቱ። ያው ሳናቅ ቀርተን ነበረ። ይህን ሚዲያ አዘጋጅቶ ለዚህ ደረጃ አይተን እንድንመጣ ያደረገው የካፋ ዞን አስተዳዳሪ ከዛ ውስጥ ላሉ ሴክተር መስሪያ ቤቶችን እና የኛ ባለአባቶችን በጣም ከፍ አድርጌ አመሰግናለሁ። እኛም እናመሰግናለን። መልካም በዓል ይሁን። አሜን አሜን። እሺ እኔ ለሁሉም ለኢትዮጵያ ሕዝብ ለብሔር ብሔረሰቦች ለከፋ ሕዝብም ለአጠቃላይ መልካም በዓል ይሁንላችሁ፣ እንኳን አደረሳችሁ እላለሁ። እኔን ለሚያቀኝ ሰው ሁሉ እንኳን አደረሳችሁ። እሺ እንኳን አደረሰዎት የሚለው አጠቃላይ የካፈቾን ሕዝብ በእውነት እንኳን አደረሳችሁ። ይሄ በዓል ይሄ ዘመን ለኛ በጣም ስንመኝ ስናለቅስ የነበረው የወርቃችን ቅርሳችን ስለተመለሰ እንኳን ደስ ያላችሁ። በዓሉ የሰላም የፍቅር የአንድነት እንዲሆን ተመካክረን ተከባብረን እንድንኖር መለያየት ከኛ መካከል እንዲጠፋ መለያየት ማስፋት የለብንም እና እንኳን አደረሳችሁ እንኳን ደስ ያላችሁ ብዬ ነው የምናገረው። አመሰግናለሁ። እናመሰግናለን ለሰጡን ጊዜ። መልካም በዓል። ክቡራትና ክቡራን ተመልካቾቻችን እንግዲህ የካፈቾ ብሔር የዘመን መለወጫ ማሽቃሮ የ2018 ዓመተ ምህረት አከባበር ምን ይመስላል ስንል በቀደምት የነገስታት መናገሻ ስፍራ ከሆነ ቦንጌ ሸንበቶ ላይ ሆነን የበዓሉ ታዳሚዎች ከተለያዩ አጎራባች ዞኖች ከመጡ እንግዶች ጋር ያደረግንበትን ቆይታ በዚሁ ቋጨን። ቀጣይ እንግዲህ በሰላም በጤና በደስታ እንዲያደርሰን እየተመኘን ፕሮግራሙን አዘጋጅቼ በማቅረብ እኔ ጽዮን ታደለ በካሜራው አቤል ተስፋዬ እንዲሁም ሌሎች የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርገናል። መልካም በዓል በድጋሚ እንዲሆንላችሁ ተመኘን። ሰላም ኖነ ደቻቸው ማከሪግንዳ
gallebunecho makiriginda mishiracha gallebunecho mishiracha shokemi mocha mishiracha